ራእይን ለማሳካት ሶስት መሰረታዊ ነገሮች ያስፈልጋሉ። አንደኛ ሴቶች ናቸው፣ ሁለተኛም ሴቶች ናቸው፣ ሶስተኛም ሴቶች ናቸው። ሴቶች በሽታን የመቋቋምና ረጅም እድሜ የመኖር ችሎታ አላቸው። ታውቃላችሁ። የሚገርመው ሌላው ተፈጥሯቸው ከወንዶች ይልቅ ሙቀትን የመቋቋም ችሎታ አላቸው። ለዚህ ነው ሴቶች ብዙ ክብርና ስኬት ሲያገኙ ብዙም ከፍ የማይሉት። ናቹራሊ ሴቶች ከወንዶች በተሻለ የማየትና የመስማት ብቃት አላቸው። ወደዚህ ምድር የመጣችሁት ወጥ ለመስራት ልጅ ለመውለድ ቁጥር ለመሙላት አይደለም። እናንተ ውስጥ የመሪነት ማስተማር የማገልገል ምድርን የመቀየር አቅም አለ። ይኸውላችሁ ሴቶች የእግዚአብሔር ሰራዊት ናቸው። አሜን በሉ። ሴቶች ዝም ብለው ተራ ፍጥረቶች አይደሉም። ቁጥር ለመሙላት የተፈጠሩ አይደሉም። ወጥ ለመስራት ልጅ ለመውለድ የተፈጠሩ አይደሉም። ለወሬ የተፈጠሩ አይደሉም። ያሰራጫሉ። የሚያሰራጩት ደግሞ የአምላካቸውን ቃል። በአመለካከታቸው በመጽሐፍ ቅዱስ ውስጥ የሚደነቁ ሰዎች አሉ። በተግባራቸው የሚደነቁ ሰዎች አሉ። በእምነታቸው የሚደነቁ ሰዎች አሉ። እነዚህ ሶስት ነገሮች በመሰረታዊ ደረጃ በሰዎችና በሰዎች መካከል ልዩነት ይፈጥራል። መጽሐፍ ቅዱስ አንዲትን ሴት ታላቅ ሴት ብሎ ስያሜ ይሰጣል። ታላቅ ሴት ብሎ እቺ ታላቅ ሴት የሚል መጠሪያ የሰጣት ሴት በመጽሐፍ ቅዱሳችን ውስጥ በጣም በሚገርማችሁ ሁኔታ ስሟ አልተጠቀሰም። የነበረችው በኤልሳ የአገልግሎት ዘመን ነበር። ትኖርበት የነበረው ከተማ ሱነም ይባላል። በየትኛውም ጊዜ በእስራኤል ቆንጆ ሴቶች በሚፈለጉ ጊዜ ተፈልገው የሚገኙት ሱነም የሚባል አካባቢ። ከሱነም ስለሆነች ሱናማይቷ የምትባለዋ ሴት ቆንጆ ሴት ስሟ አልተጠቀሰም። የኖረችው በኤልሳ አገልግሎት ዘመን ነው። የኖረችበት ከተማ ሱነም ነው። ደግሞ ቆንጆ ሴት ነች። ቁንጅናዋ ብቻ አይደለም፣ ደግሞ ሀብታም ሴት ነች። ደግሞ በወገኖቿ መካከል ትኖር የነበረች ሴት ነች። ይቺ ሴት ታላቅ ያሰኛት የመጀመሪያው አመለካከቷን፣ ሁለተኛው ተግባሯን፣ ሶስተኛው እምነቷን። ሌሎች ልክ እንደሷ አይነት ቆንጆ ሴቶች አሉ በሱነም ከተማ ውስጥ፣ እንደሷ አይነት አመለካከት የሌላቸው። ሌሎች በሱነም ከተማ ውስጥ የሚኖሩ ሀብታም ሴቶች አሉ፣ እንደሷ አይነት ተግባር የሌላቸው። ሌሎች በሱነም የሚኖሩ ልክ ከሷ ጋር አብረው ያደጉ ሴቶች አሉ፣ ግን እንደሷ በእምነት ያልበረቱ ሴቶች አሉ። የዚህችን ሴት ታላቅ ሴት ያሰኛት አመለካከቷ፣ አስተሳሰቧ ሲደመር ተግባሯ ሲደመር እምነቷ። አንድን ሴት ታላቅ የሚያረጋት ጥፍሯ አይደለም። አንድን ሴት ታላቅ የሚያረጋት ታኮ ጫማዋ አይደለም። አንድን ሴት ታላቅ የሚያረጋት ጸጉሯ አይደለም። ቆንጆ ነው። እነዚህ ነገሮች ሁሉ ጥሩ ናቸው። አንድን ሴት ታላቅ የሚያረጋት ሀብቷ አይደለም። አመለካከቷ፣ ተግባሯና እምነቷ። ይቺ ታላቅ ሴት እንጀራ እንዲበላ ግድ ብላ ወደ ቤቷ ላስገባችውና ደጋግማ ለጋበዘችው ለኤልሳ የነበራት አስተሳሰብ የተለየና የከበረ አስተሳሰብ ነበር። ኤልሳ ወደዚህ ሴት ቤት የገባው አንዴ ወይም ሁለቴ አይደለም። በተደጋጋሚ ጊዜ ወደዚህ ሴት ቤት እንደገባ ከታሪኩ ትረዳላችሁ። በዚያ ባለፈ ቁጥር ወደዚህ ሴት ቤት ይገባ ነበር። ሰዎች አንድን ሰው ደጋግመው ካገለገሉት፣ ደጋግመው ካስተናገዱት፣ ደጋግመው በቤታቸው ከተቀበሉት በጊዜ ሂደት ለዛ ሰው ያላቸው ቫሊው እየቀነሰ ነው የሚሄዱ። በሌላ አማርኛ ምን ብሎ ሊያስብ ይችላል? በቤቱ ምግብ የሌለው ችግረኛ፣ ረሃብተኛ፣ አይን አውጣ፣ ይሉንታ የማያውቀው፣ ከፍ ሲልም ምግብ የማይቀርብለት በሌላ ቀን አልያም በር ሊዘጋበትም ይችላል። ይቺ ሴት ግን ደጋግማ ባስተናገደችው ቁጥር ስለሱ ያላት አስተሳሰብ ከመቀነሱ ይልቅ እየጨመረ፣ ስለ ኤልሳ የነበራት አስተሳሰብ የተከበረ ብቻ ሳይሆን ለባሏ የሰጠችው ምስክርነት የሚገርም ነው። እንደዚህ አለችው፣ ሁልጊዜ በእኛ ዘንድ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ አለች። ሰው የሚቀለው እኛ ቤት ሁሌ ምግብ የሚበላው ማለት ነው እንጂ በእኛ ዘንድ የሚያልፈው ቅዱሱ የእግዚአብሔር ሰው ማለት አይደለም። የሚቀረው ደጋግማ ብታስተናግደውም ለዚህ ሰው የነበራት አስተሳሰብ በመጀመሪያ እሱን ከማግኘቷ በፊት ከነበራት እየጨመረ ነው ሄደው። ከምግቡ ይልቅ መንገዱ፣ ከምግቡ ይልቅ ትጋቱ፣ ከምግቡ ይልቅ ታማኝነቱ ነው ለሷ ቦታ የሰጣት። ሴቶች የሚገርም አስተሳሰብ አላቸው። የሚገርም ሰው አንድን ሰው እርቃኑን ካየው በኋላ ይንቀዋል፣ እየተተፋበት ይንቀዋል። ተቀብሮ ወንዶች እኮ ተስፋ ቆርጠው ወደ ስራቸው ተመልሰዋል። መቅደላዊት ማርያም ግን ጌታዬን ወዴት አኖርኳለች? ሞቶም ተዋርዶም ተሰቅሎም ተተፍቶበትም ክብሩን ቀምተውት ጌታዬ። ምን አይነት አስተሳሰብ! ታላቅ ሴት እንደዚህ አይነት አስተሳሰብ ያላት ሴት ባገለገለች ቁጥር ለምታገለግለው ሰው፣ ለምታገለግለው ትውልድ፣ ለደከመችለት ሰው ያላት አስተሳሰብ እየቀነሰ ከመሄድ ይልቅ እየጨመረ አመለካከቷን በመልካም የምትጠብቅ ሴት ታላቅ ሴት
ይባላል። ሰው ለሰው ያለውን አስተሳሰብ ለመቀየር ፋታ እንኳን አይፈጅበትም። በዚህ ዘመን አንዱ ለሌላ ያለውን አስተሳሰብ ለመቀየር፣ አንዱ ለሌላ ያለውን አመለካከት ለመቀየር ወዳጆቼ ከዘመዶቻችሁ፣ ከዘሮቻችሁ፣ ከሰፈሮቻችሁ፣ ከቤተ ክርስቲያናችሁ መካከል ስትጠሩ ካሁን በኋላ በአመለካከታችሁ ታላቅነት እግዚአብሔር ምሳሌ ያደርጋችኋል። ጉልበት፣ ገንዘብ፣ ጊዜ፣ ኩሽና መግባት፣ ጭስ፣ እሳት እነዚህ ነገሮች ሁሉ ሲፈራረቁ ደግሞ አንዴ ሁለቴ አይደለም ዘወትር በዛ አለፈ ማለት በቃ ይገባል። የቋጭራ ማሪ ከሴምሲ ተነስቶ ሲያልፍ ይገባል። ደግሞ እንጀራ ሊበላ ወደዛ ይገባ ነበር ቢል ሊጸልይ ቆረ ቢገባ እንጀራ ሊበላ ምን አይነት ይሉንታ የሌለው ደረቅ ስንዝር ሲሰጡት ጋት ይጨምራል። በቃ ጴንጤ ሲባል እኮ ሼም የለው ሆዱን ይወዳል። በቃ እንደዚህ እኮ አገልግሎት ወይ ምን አይነት ደረቅ ነው እና አይደለም ያለችው። ለባሏም ይህ በእኛ ዘንድ ሁልጊዜ የሚያልፈው ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ ያለችው ሰው እኛ ብንሆን የሚቀናል። ይህ ሁልጊዜ እኛ ቤት እንጀራ የሚበላው ለባሏ ምስክርነት ስትሰጥ ዘወትር እንጀራ ሊበላ እቤታቸው እንደሚገባ አልተናገረም። እኛ ሁልጊዜ ፌቨር የምናደርግለት ምን አይደለም ያለችው። ምን አይነት አስተሳሰብ እንደነበራት። ይህ ሁልጊዜ በእኛ ዘንድ የሚያልፈው ቅዱስ ሰውን በጣም እያወቃችሁ ስትሄዱ እየተገባባችሁ ስትሄዱ የዛ ሰው ቫሊው እየቀነሰባችሁ እንደሚሄድ የሚታመን። ይህቺ ሴት ግን ለባሏ የሰጠችው ምስክርነት ለማንም ከምትሰጠው ምስክርነት የተለየ ነው። ምክንያቱም ሴቶች አንደኛ ሲናገሩ ስትሬት ነው የሚናገሩት፣ ብላክ ኤንድ ዋይት ነው የሚናገሩት። ሲጀመር ማንም ሁን ከየትም ሁን ሴቶች ከተናገሩ እውነት ነው የሚናገሩት። ስለዚህ ምላችሁ ፈልጌ ለባሏ የሰጠችው ምስክርነት ከውስጧ ከልቧ እንደሆነ የምታውቁት አንደኛ ለባሏ ሴቶች የሚናገሩት ነገር ምንም ያልተጨመረ ያልተቀነሰ ትክክል በልባቸው የተሰማቸው ነው የሚናገሩት። ቅዱስ የእግዚአብሔር ሰው እንደሆነ አውቃለሁ። የታላቅነት ዋናው ጉዳይ ቁንጅና ነው። ፋሽናችሁ አይደለም፣ ሽቷችሁ አይደለም፣ ጫማችሁ አይደለም። አስተሳሰባችሁ በትውልዳችሁ መካከል ለትልቅነት መጠሪያ ይሰጣችኋል። ማንም ሰው ከላይ ታፔላ ሊለጥፍላችሁ አይችልም። ከአስተሳሰብ የሆነን ደግሞ ስያሜ ማንም ሊነጥቅባችሁ አይችልም። ከውስጣችሁ የሆነን ነገር ታላቋ ሴት ቅዱስ ብላ ለጠራችሁ የእግዚአብሔር ሰው የነበራት ነገር በአስተሳሰብ ደረጃ ብቻ የተገታ አልነበር፣ ወደ ተግባርም የተሸጋገረ ነበር። እንጀራ ማብላቷን እንደ ዋነኛ ተግባር ወይም እንደ መጨረሻ አገልግሎት አልቆጠረችው። በዚያም አልተኩራራችም። አንዳንድ ሰው የአገልግሎቱ መጀመሪያ አገልግሎቱ መጨረሻ በሆነ ነገር አገልግሎቱን ይጀምራል፣ በዛው ይጨርሳል። በጣም ብዙ ሰው የአገልግሎቱ መጀመሪያ አገልግሎቱ መጨረሻ። እቺ ሴት ከኤልሳ ጋር በነበራት የአገልግሎት አጋርነት እንጀራ በማብላት ብቻ ጀምራ እንጀራ በማብላት ብቻ አልጨረሰች። አስተሳሰቧ ባደገ ቁጥር ተግባሯ የሚያድግ ነበር፣ ድርጊቷ የሚያድግ ነበር። ብዙዎቻችን በሆነ በምንሰጠው አገልግሎት እንኩራራለን። እኔ እኮ ነኝ የቆረቆርኩት፣ እኔ እኮ ነኝ ያቆምኩት፣ አስተናግጄ እንደዚህ አርጌ መንጥሬ ቆንጥሬ እንዲህ አርጌ አስፈጭቼ ጋግሬ ምናምን በጣም የምንኩራራው በምንሰጠው አገልግሎት። እንጀራ ማብላቷን እንደ ዋነኛ ተግባር አልቆጠረችው። በቤተ ክርስቲያን ውስጥ ታላቅ የሚባሉ ሴቶች የሆነ አገልግሎታቸውን እንደ ዋነኛ ተግባር አይቆጥሩ፣ የመጨረሻ አገልግሎትም አድርገው አይቆጥሩ። ወዳጆች በአሸርነት ጀምራችሁ ከሆነ የመጨረሻ አይደል። በማስተማር ጀምራችሁ ከሆነ የመጨረሻ አይደል። መባ በመስጠት ጀምራችሁ ከሆነ የመጨረሻ አይደል። በማጽዳት ጀምራችሁ ከሆነ የመጨረሻ አይደል። በምትሰጡት አገልግሎት አትኩራሩ። ታላቅ ሴት በምትሰጠው አገልግሎት አትኩራራ። አገልግሎቷ ደግሞ የጀመረችበት የመጨረሻ እንደሆነ አርጋም አትቆጥርም። ተራ ሰው ብትሆን ታላቅ ሰው ብትሆን እንጀራ ለማንኛውም ሰው የሚሆን ጉዳይ ትልቅ አጀንዳ አይደለም ለማለት ፈልጌ። አሁን የጀመራችሁት አገልግሎት ትንሹና የመጀመሪያው ማንኛውም ሰው ሊያገለግለው የሚችለው አገልግሎት ነው። ሌላ አለ። ከፍ አድርጋችሁ የምትገለጡበት አገልግሎት አለ። ከፍ አድርጋችሁ እመኑኝ፣ ጌታ ምስክሬን፣ ከፍ አድርጋችሁ ኤልሳና ማርያም ሲገናኙ ጽንሷ እንደዘለለ ልክ እንደዚህ እግዚአብሔር እንደዚህ ይላቸዋል። አሁን ያላችሁ አገልግሎት በጣም ማንኛውም ሰው ሌላ አለ፣ የሚበልጥ አገልግሎት እግዚአብሔር ይሰጣቸዋል። ይኸው ጌታ ምስክር፣ እዚህ መካከል የእግዚአብሔር መንፈስ እንደዚህ ይለኛል። ስመጥር የሚሆኑ ሴቶች አሉ። የአብርሃምን ስም እንዳከበረ የአብርሃምን ስም ገናና እንዳደረገው እግዚአብሔር እንደዚህ ይላቸዋል። ስማችሁን አገነዋለሁ። በሁለተኛ ነገሥት መጽሐፍ ምዕራፍ 4 ላይ ስትመለከቱ እንደዚህ ያለ ይችላል። ትንሽዬ ቤት በሰገነቱ ላይ እንስራለት፣ በዚያም ደግሞ አልጋ፣ ጠረጴዛ፣ ወንበርና መቅረዝ እናኑርለት ብላለች። ትንሽዬ ቤት በሰገነቱ ላይ እንስራለት። ተመልከቱ፣ ይህንን እቺ ሴት ያሰበችው አንደኛ አገልጋዩ ሳይጠይቅ፣ ሁለተኛ አገልጋዩ በሌለበት። እንዴት ያለች ድንቅ አመለካከት ያላት ሴት ነች። ለኤልሳ ልዩና የተከበረ አመለካከት እንደነበራት በዚህ መገንዘብ ትችላላችሁ። ያሳሰባት የምታዘጋጅለት ቤት፣ አልጋ፣ ጠረጴዛ፣ ወንበርና መቅረዝ የሚፈጀውን ጉልበት፣ የሚፈጀውን ጊዜ፣ የሚፈጀውን ገንዘብ ሳይሆን ያሳሰባት የእግዚአብሔር ሰው የአገልግሎቱ ስኬትና የእግዚአብሔር ሰው እረፍት ነበር ያሳሰባት። በጣም የሚያስጨንቃት አገልጋዩ ገብቶ በወጣ ቁጥር በልቶ በሄደ ቁጥር
የሚያሳስባት ነገር ቢኖር የእግዚአብሔር መንግስት ስራ፣ የአገልጋዩ የአገልግሎት ስኬትና የአገልጋዩ ረፍት በጣም ያስጨንቃት ነው። ወዳጆቼ ደግሞ የሚገርማችሁ ነገር ልንገራችሁ። ወደኛ በመጣ ጊዜ ወደ እርሱ ገብቶ ይረፍ፣ ወደዚያ ይገባል ብላለች ነው የሚለው። ይሄ የሚያሳየው ነገር ምንድነው? አገልጋዩ በመጣ ጊዜ የሚፈለግና ከዚህም ከዛም የሚሰበሰብ ጉዳይ ሳይሆን ለአገልጋዩ ብቻ ለራሱ ተለይቶ የሚቀመጥለት ጉዳይ። የሚገርም ነው። ተጨማሪ አገልግሎት ለመስጠት እስክትጠየቅ አትጠብቅ። ባለችበት የአገልግሎት ደረጃ አትረካ። ባለችበት የአገልግሎት ልክ አትረካ። መጨመር ህይወቷን፣ አስበው ማድረግ ህይወቷን፣ ተጠይቃ ሳይሆን ጠይቃ ማድረግ ህይወቷን። ይሄ ነው ህይወቷ። የታላቅ ሴት ህይወት እስክትጠየቅ አትጠብቅም። አድርጊልኝ እስክትባል ድረስ አትጠብቅም። ታስባለች። ደግሞ የሚያሳስባት ገንዘብ አይደለም፣ የሚያሳስባት ጉልበት አይደለም፣ የሚያሳስባት ጊዜው አይደለም። የሚያሳስባት የእግዚአብሔር መንግስት ስራ፣ የአገልጋዩ ረፍት፣ የአገልጋዩ የአገልግሎት ስኬት ያሳስባታል። እስኪነገራቸው አትጠብቁ። በአመለካከት ላቅ በሉ። ደግሞ ስለ እግዚአብሔር መንግስት ያላችሁ አስተሳሰብ በአስተሳሰብ ደረጃ ብቻ መቅረት የለበትም። በጣም ብዙ ሰዎች እኮ ያስባሉ። በጣም ቤታቸው ሆነው እኮ ያስባሉ። እንዲህ ቢሆን፣ እንዲህ ቢደረግ፣ ቤተክርስቲያን እንዲህ ቢሆን፣ ትውልዱ በዚህ ቢሄድ፣ ወንጌል እንዲህ ቢሆን ብለው ያስባሉ። ግን አክሽን ሲባል ወፍ ወደ እሷ የሚመጣ የእግዚአብሔር ሐሳብ በመንፈስ ቅዱስ በኩል በልቦ የሚሞላ ክብር አለ። ይሄን ለማድረግ ገንዘቧን የማትሳሳ፣ ጉልበቷን የማትሳሳ፣ ጊዜዋን የምትሰጥ ሴት። በጣም ብዙ ሰዎች ለአገልግሎታቸው እጅ በእጅ ብድራት ፈላጊ ናቸው። እቺ ሴት ግን የሚገርም የታላቅነቷ አንዱ መገለጫ ኤልሳ ምን እንዳረግልሽ ትፈልጊያለሽ ባላት ጊዜ የመለሰችው መልስ አንዱ የታላቅነቷ ማሳያ። እሷም እንደዚህ ነው ያለችው፣ እኔ በወገኖቼ መካከል እኖራለሁ፣ አንዳች ነገር አልፈልግም አለች። ባሏ ሽማግሌ ነው፣ እሷ ልጅ የላትም። ልጅ በጣም ያስፈልጋታል፣ ግን አልፈልግም አለችው። ምን ማለት ነው? በሌላ አማርኛ እኔ ቤት የሰራውን ምግብ የምሰጥህ ወይም ደግሞ መኝታ ወንበርና ጠረጴዛ ያዘጋጀውልን ይሄን አገልግሎት ብዬ እጅ በእጅ ብድራት ፈላጊ አይደለም። የእግዚአብሔርን ሰው ወደ ቤቷ ያስገባችው ጉድለቷን ልትሞላበት አይደል፣ ልትጠቀምበት ሳይሆን ልታገለግለው፣ አጋር ልትሆን። ዓላማዋ አገልግሎት እንጂ ከአገልግሎት የሚገኘው ጥቅማ ጥቅም አይደል። አይታችኋል። አብርሃም 3 ሰዎች በመንገድ ሲያልፉ ሮጠ፣ ወደ ቤቷ አስገባቸው ግድ ብሎ። ከዛስ ጥጃ፣ እርጎ፣ የእግር ውሃ አመጣላቸው። ከዛስ ተንብዩልኝ አላላቸው። እኔ ለ24 ዓመት ትንቢት ተነግሮኝ ያልተፈጸመልኝ ምስኪን ሰው ነኝ አላለ። 3ቱን እንግዶች ያስገባቸው፣ ያበላቸው፣ ያጠጣቸው እንዲተነብዩለት አይደል፣ እንዲኖሩለት፣ እንዲቆዩ ነው ያደረገው። ይህችም ሴት የምትገርም ነች። የእግዚአብሔርን ሰው ወደ ቤቷ ያስገባቸው፣ አልጋ የሰራችለት፣ ጠረጴዛው፣ መቅረዝ፣ ምግብ ያቀረበችለት ልትጠቀምበት አይደለም። ዓላማው አገልግሎት፣ ከአገልግሎት የሚገኘው ጥቅማ ጥቅም አይደል። አንድ ሴት አለች፣ ታላቅ ሴት፣ በቁመት በገንዘብና በመልክ ሳይሆን ከልብ በሆነ ውስጣዊ ውበት ለምትሰጠው ነገር እጅ በእጅ ብድራት ፈላጊ ያልሆነች፣ ስትሰጥ የአምላኳን መንግስት አስባ የምትሰጥ፣ ሰማያዊውን ፕሮግራም አስባ የምትሰጥ፣ ከማንም አንዳች ጠብቃ የማትሰጥ፣ መስጠት ህይወቷ የሆነ መስጠት ህይወቷ የሆነ ወዳጆቼ፣ ክርስቲያን የማይቋረጥ ደግነት ባለቤት። ደግነታችን ከተቋረጠ ከምንጫችን ተቆርጠናል ማለት ነው። ሰው ከምንጩ ካልተቆረጠ በስተቀር ደግነቱ አያቋርጥ። ለምንድን ነው የምታገለግሉት? ለምንድን ነው የእግዚአብሔር ሰው የምትቀርቡት? ለምንድን ነው ለሰዎች አገልግሎት የምትሰጡት? ለምንድን ነው በእግዚአብሔር ቤት ውስጥ ደፋ ቀና የምትሉት? ለምንድን ነው ገንዘባችሁን፣ ጊዜያችሁን፣ ጉልበታችሁን የምትሰጡት? ለምንድን ነው? እንድትጠቀሙ። የእግዚአብሔርን ቤት ስለምን ትፈልጉታላችሁ? አገልግሎትን ስለምን ትፈልጉታላችሁ? ጉድለታችሁን እንዲሞላ፣ የሌላችሁ ነገር እንዲኖር፣ ወይስ መስጠት ማገልገል ህይወታችሁ ስለ ታሪክ ጽፈው የሚያልፉ ለትውልድ መነሳት ምክንያት የሚሆኑ የእግዚአብሔርን ዓላማ ፕሮግራም እንደ ዲቦራ የሚያስፈጽሙ ሴቶች ሊጠቀሙ ሳይሆን ሊጠቅሙ፣ ጉድለታቸው ሊሞሉ ሳይሆን የእግዚአብሔርን ቤት ጉድለት ሊሞሉ ቀኛቸውን የሚሰጡ ናቸው። አሚን በሉ። ታላቅ ሴት ያሰኛት በችግርና በመከራ ጊዜ የነበራት የእምነት ጽናት። የሞተውን ልጅ ወይ ይዞ መሮጥ፣ ከዛ አባትየውን መጥራት፣ ከዛስ ጎረቤት መጥራት፣ ከዛስ ዘመድ አዝማድ መጥራት፣ ከዛስ እድር ካለ ጥሩምባ ማስነፋት፣ ከዛስ መጮ፣ ከዛስ ማልቀስ፣ ከዛ መቅበር። ይሄ ነው ቀላል የተለመደው ጉዳይ። ይቺ ሴት ግን አልጮችም፣ ባሏን አልጠራችም፣ ጎረቤቶቿን አላወከችም፣ ዘመዶቿን አልሰበሰበችም። የሞተውን ልጅ አልጋው ላይ አስቀምጣ በላዩ ላይ በሩን ቆልፋ ባሏ ጋር ሄደች። መጽሐፉን አንብቡት። ባሏም የእግዚአብሔር ሰው ጋር እንድትሄድ ወደ ቀርሜሎስ ተራራ እንድትሄድ አህያና ሎሌ ስትጠይቀው ለምን እንደምትሄድ አያውቅም። ፊቷ ላይ ሐዘን የለም፣ ፊቷ ላይ ድንጋጤ የለም፣ ፊቷ ላይ ረብሻ የለም። የሚገርም የገጠማትን መከራና ችግር እንዴት አድርጋ ሪዚስት የማድረግ ካፓሲቲ እንዳለ ወይ ምን አላለችም። እንዴት አይነት ቦልድነስ እንደነበራት። ነገ ብትሄጂስ ብሎ እኮ አላት ነው የሚለው። ባልየው እኮ ነገ ብትሄጂስ፣ አሁን በዚህ ሰዓት መሄድሽ አያስፈልግም ብሎ እስኪላት ድረስ ቤት ልጇ ሞቷል። አንድ ልጇ ነው የሞተው፣ ምትክ የለውም፣ በስተርጅና የተወለደ ነው። ግን
ይሄ ችግር ይሄ መከራ የተጋፈጠችበት እምነትና የእምነቷ ጽናት የሚገርም ወዳጆች፣ የሚገርም እኮ ነው። አህያውን ተቀበላ ሎሌውን አስከትላ እንደዚህ አለችው ይላል፣ ሳልፈቅድልህ አህያውን እንዳታዘገየው አለችው። ይኸውልህ ለመንገዷ አህያና ሎሌ መጠቀሟ፣ አህያ መውሰዷ፣ ሎሌውን ማስከተሏ ጉዞ ረጅምና ከባድ እንደሆነ ያስታውቃል። የእግዚአብሔር ሰው ተራራ ላይ የነበረው ቦታው ርቀት አለ። ለዚህ ነው ቅርብ ቢሆን በእግሯ ትሄዳለች፣ ቅርብ ቢሆን ሮጥ ብላ ትደርሳለች። ግን ረጅም ነው፣ ሩቅ ነው። ስለዚህ ነው አህያ ያስፈልጋት፣ ሎሌ ያስፈልጋት፣ የሚያግዛት ያስፈልጋት። ስትሄድ የሚገርም ነው ደግሞ መንገድ ላይ ሁሉ ደህና እንደሆነ እየተናገረች ነው ሄደች። ሁሉ ደህና እንደሆነ ታላቅ ሴት የሆነ ችግር ሲገጥማት፣ ታላቅ ሴት መከራ ሲገጥማት፣ ታላቅ ሴት በቤቷ አንዳች አስደንጋጭ ነገር ሲከሰት የምትታወቅ ሳትሆን በአምላኳ ፊት በእምነት የምትጸና ታላቅ ሴት በመከራዋና በችግሯ ጊዜ የታላቅነቷ መገለጫ ለሚሰማም ለማይሰማም፣ ለሚመልስም ለማይመልስም፣ ለወዳጅም ለጠላትም ችግሯን አታውጅ። በጣም ብዙ ሴቶች ለማንም ያወራሉ። ይቺ ሴት ግን ለማንም አታውጅ። ለማን? ለባሏ። አሁን ለባሏ ብትነግረው አይመልስ፣ ይሰማል እንጂ አይመልስ። ለወዳጅም ለጠላትም፣ ጎረቤት ወዳጅም አለ ጠላትም አለ። ለወዳጅም ለጠላትም አላወራችም። ለሚሰማም ለማይሰማም፣ ለሚመልስም ለማይመልስም አላወራችም። ለማን ማውራት እንዳለበት ስላወቀች መከራዋን፣ ችግሯን፣ ቤቷ የገባውን ሞት በጽናት ተጋፍጣ በድል አድራጊነት አሸነፈችው። በእምነቷ ነው ታላቅ ያሰኛት። በእምነቷ ታላቅ፣ በመከራ ጊዜ ታላቅ ነች። በችግር ጊዜ ታላቅ ነች። በአመለካከቷ ታላቅ ነች። በድርጊቷ ታላቅ ነች። በሐሳብ ብቻ ሳይሆን ሐሳቧን ወደ ተግባር በመቀየር ታላቅ ነች። ገንዘቧን በመስጠት፣ ጉልበቷን፣ ጊዜዋን በመስጠት ታላቅ ነች። ሳትጠየቅ በመኖር ታላቅ ሰራዊት ነች። እግዚአብሔር ቃሉን ሰጠ። የሚናገሩትም የሚያወሩትም ብዙ ሰራዊት ናቸው ተብሎ እንደተጻፈ እግዚአብሔር ትእዛዙን ሰጠ፣ ሴቶችም ዜናውን አሰራጩ ተብሎ እንደተጻፈ እናንተ የእግዚአብሔር ሰራዊቶች ናችሁ።